አሰላሙ አለይኩም ወዶች እንዴት ናችሁ ቤተሰቦቼ? ዛሬ እስኪ የግማሽ ቀኑ ላይ አብረን እንዋል። እንግዲህ አልጋይና ነጣጠፍኩኝ። ከዛ ወደ ኪችን ነው ማለት ነው ተነስቼ ነው ወደ ኪችን ሄድኩኝ። እዚህ ጋር ውሃ ፈላው። ከምግብ በፊት ይሄንን በባዶ ሆዴ እጠጣለሁ ማለት ነው። ቅመማ ቅመሞችና ሎሚ ነው። ሰብስክራይብ ቪዲዮን እያደረጋችሁ ጀምሩ ማለት ነው። ከምግብ በፊት ይሄንን መጠጣት በጣም ቆንጆ ነው ማለት ነው። ለጤናችን በጣም አሪፍ ነው። እንዲሁም ቦርጭ ለሚያስቸግራችሁ ሞክሩት። እዚህ ጋር እንግዲህ ቁርስ እያዘጋጀው ነው ለልጆች ማለት ነው። እነሱን እንቁላሌን ጥጃለሁ። እዚህ ጋር ኮርን ፍሌክስ ምናምን አዘጋጃለሁ። እዚህ ጋር ለጓደኛዬ ቶስት ሰርቻለሁኝ። ሳንድዊች እንቁላሌም ደረሰች። ወደ መላጥ ተለጣ ተዘጋጃጅታ እንደዚህ ሆናለች ማለት ነው። ሻይ ለጓደኛዬ ነው ማለት ነው። ከሳንድዊቿ ጋር እኔም ደግሞ እንደዚህ ጠጣሁኝ ማለት ነው። ከምግብ በፊት የምጠጣውን ከዛ ደግሞ ለራሴ ማዘጋጀት ጀመርኩ። የነሱን አድርሼ መጥቼ ማለት ነው። እንደዚህ አድርጌ ነው እኔም ደግሞ ልጆች ሻይዋን ደፉባት። ድጋሚ ይሄው እየሰራሁኝ ነው ለወስድላት። ከዛ ድጋሚ ለሷ አድርሼ መጣው። ፀሐዩ ልነግራችሁ አልችልም ገና በጧቱ ማለት ነው። ውጩ ወተቴን ለራሴ ያፈላውን እስካፌ ትንሽዬ ስኳር አድርጌ ነው። ስኳር አላበዛም ጭራሽ እንደውም አለማድረጉ ይመረጣል። ቁርሴን እንደዚህ አድርጌ በላው። ለብናና ያው ቶስት ማለት ነው። በለብና ሳንድዊች አድርጌ ነው የበላሁት። ኮፌን ጠጣሁኝ። እንደዚህ ጨረስኩ። ሀይን ጠጣው። ከዛ ወደ ቀጣይ ስራ ሄዳለሁ ማለት ነው። ምሳ ደግሞ ለልጆች ነው የምሰራው። ብዙ የተካበደ አይደለም። መሽቡስ ነገር ለመስራት አስቤያለሁኝ ማለት ነው። እዚህ ጋር እቃዎች ነበሩኝ የተወሰኑ እነሱን አጠባ አደርጋለሁ ማለት ነው ወዶችዬ። እና እስኪ አልቀጥለው ቭሎግ እንደዚህ እየሰራሁኝ ልልቀቆይ። እናንተም ኮሜንት ስጡኝ ማለት ነው። ሰብስክራይብ አድርጉኝ፣ ያኔ አበረታቱኝ ማለት ነው። እና ይሄውላችሁ እቃዎቼ እንደዚህ እያጣጠብኩኝ ነው ማለት ነው። እዛው ምሳሌ ስራ ብሎ እንግዲህ ማሰብ ነው ምሳሌ ስራ ምን ልስራ ብሎ ማሰብ በነገራችን ላይ በጣም ነው የሚከብደው ማለት ነው። ወይ ሰዎቹ ሀሳብ ካልሰጧችሁ ምን ልስራ ብላችሁ ማሰብ በጣም ይከብዳል። ከዛ እንደዚህ ምሳ ወደ መስራት እንግዲህ ለሄድ ነው። እቃዎችን ጨራረስኩኝ፣ ጣጠብኩኝ። ታጥቦ ተዘጋጅቶ የተቀመጠ ዶሮ ነበረኝ። እሱን ዶሮዬን እንደዚህ ለቅለቅ ብቻ ማድረግ ነው እንጂ በደንብ የታጠበ ነው። በሎሚ ምናምን በጨው ዘፍስፌ ከዛ ሽንኩርት ቲማቲሜን ወደ መከታተፍ ነው የሄድኩት። ልጆቹ መችቡስ አስፈር ብለውኛል። እሱን ነው መሰራላቸው፣ ቢጫውን ሩዝ በዶሮ ማለት ነው። ከዛ እንደዚህ ድቅቅ አድርጌ ሽንኩርቴን ቲማቲሜን ክትፍትፍ አደረኩኝ ማለት ነው። ይሄው ጓደኛዬም ወሮር ይላሉ ጓደኞችም ማለት ነው። በማይል እዛ ጋለ ዘይቴ ላይ ሽንኩርቴን ቲማቲሜን አንድ ላይ ነው ያቁላለሁት ማለት ነው። እንደዚህ በደንብ ጠበስ ካለልኝ በኋላ ያው ዶሮዬን ጨምሬያለሁ። እንደዚህ የምታዩትን ቅመማ ቅመሞች ጨምሬያለሁ ማለት ነው። ከዛ ዶሮዬን ከሽንኩርቴ ቲማቲሜ ቅመሜ ጋር ደብለቅ ገልበጥበጥ እያደረኩ ቢጫ እስኪሆን እንትን ቡኒ ነገር ያኔ ጠበስ እስከሚልልኝ እንትን እላለሁ። ከዛ ሩዜን አጠብኩ፣ ውሃዬን ጨመርኩ፣ ሩዜንም ጨመርኩ። ጨው ረስቼ ነበር ጨመርኩ። ከደና አድርጌ እሱን ወደ ሰላት ማለት ነው። ዝሁር ደረሰ። ሰላት ለመስገድ ክፍል ሄድኩ። ከዛ የልጆች ምሳ ወሰድኩኝ፣ አብልቼ ተመለስኩ። አረፍ ለማለት ወደ አልጋዬ ገብቻለሁ። አሁን አረፍልና ማለት ነው ተኘት እልና እነሳለሁኝ። ከአሱር በኋላ ሰላቴን ሰግር። ከዛ ክችን ገብቼ ለኔ ፍሩት ነገር እንደዚህ ይዤ ደግሞ ፎቅ ልብስ ለመተኮስ እወጣለሁ። ከዛ ውሃዬን ሞላው መክዋዬ ላይ። ከዛ እሱ እንትን እስኪል ያው እየተመሰጥኩ ነበር በራሴ። አሁን ቶሎ ተኩሼ ደግሞ ምን ሰራለሁ እራት ለልጆች እያልኩኝ ከዛ ወደ ታች ወረድ ተኩሼ ጨርሼ